በሁሉም መስሪያ ቤቶች ቨርቹዋል ሰርቪስ መስጠትና ዲጂታል አይዲ ማረጋገጥ ዋና የእንቅስቃሴያችን አካል ሆኗል። በዚህ ጊዜ ውስጥ ቁልፍ መሰረተ ልማት በዲጂታል ዓለም ውስጥ በተለይ ሲግኒቸር ላይ መፍጠር የሚችል ሀገር ካልሆነ በቀር ያንን ስራ መስራት አንችልም። ሞባይል መኒ አንድ ሰው ለከበደ የላከው ገንዘብ ለተሰማ መሄድ ከሆነ ምን አምኖ ሊያረጋግጥ ይችላል? ይሄ ቁልፍ ከሌለ ማለት ነው። እና በጣም ኢምፖርታንት ነገር ነው። እዚህ ውስጥ ሁለት ነገር አብሮ መታየት ይኖርባቸዋል። አንደኛው ዲጂታል አይዲ። ዲጂታል አይዲ በደንብ ተገንዝበን ድጋፍ እያደረግን ያለን አይመስለኝም። ኢትዮጵያ ዲጂታል አይዲን መጠቀም ካልጀመረች አሁን ያለው ሌብነት፣ አሁን ያለው ኮንትሮባንድ፣ አሁን ያለው ኋላ ቀር አሰራር፣ አሁን ያለው ድሪቶ ይቀጥላል። አንድ ሰው መታወቂያ አለው፣ አንድ ሰው የበርዝ ሰርቲፊኬት አለው፣ አንድ ሰው ሌላ ማስረጃ ይይዛል። ይሄን ሁሉ ሰብስቦ ዩኒክ ማንነት እንዲፈጠር የሚያደርገው ዲጂታል አይዲ ነው። ዲጂታል አይዲን በሚመለከት ተቋማት በተናጠል ሳይሆን ከአንድ ሴንተር መፍጠር አለባቸው። ኦሮሚያ ለብቻ፣ አማራ ለብቻ፣ አዲስ አበባ ለብቻ የሚባል ዲጂታል አይዲ የለም። ናሽናል ነው ዲጂታል አይዲ። ያንን ስንፈጥር የፓስፖርት ስርዓታችን ቅድም እናነሳው ማንኛውም ትራንዛክሽን ከሌብነት አደጋ ለመከላከል ያስችላል። እነዛን 5 ሚሊዮን ኮደርስ አሳክተን ዲጂታል አይዲን አሳክተን ኪ ፐብሊክ ኢንፍራስትራክቸር ፕሮፐርሊ መጠቀም ከቻል ወደ ትክክለኛው የቨርቹዋል ዓለም ገባን ማለት ነው።